አባት ቆይ እንግዲህ ሰማይ ምን ያደረክ ነው? ለማንም መስለው ወይ አይደለም? ቆይ አውቃለሁ ለማንም አትጠቅም፣ ግን እዚህ ጋር ምንም አይፈጠርም፣ አትሞትም። ያቺኛዋ አትሻልም? ከፍ ትላለች ያቺኛዋ። ይሄ የሥራ ቦታ ነው፣ ሂድልን። ምን ሆነ ነው ግን? ምን ታፈባል ነው? በቃ ላድርስ። እሺ ቤቱ ጋር በዚህ ጋር አለ። በዛ ሂድ። ደግሞ እዚህ ጋር ሞታ ደግሞ ችግር ታውቂ። በዛ ጋር ሳር እንዳረቅ ደግሞ ሂድ። አሁን ራሴን ላጠፋ ይላል። የሥራ ቦታ መሰለኝ። አዶናይ አሜሪካ ባይኖርም ሞቲቬሽን ምናምን ብላችሁ አመጣችሁት እስካሁን ነው ልትበላ አምጨላ። አሜሪካ ተቀምጣችሁ አሜሪካ ኖሮ ማክሶ እናንተ ሞቲቬት ያደርገኛል ብላችሁ ከገባችሁ እና ራሳችሁን አጥፉ። መድኃኒዓለም ድንጋይ ውሃ ውስጥ ስለኖረ ብቻ መዋኘት ይችላል ማለት አይደለም አባቴ። አንድ ሰው አሜሪካ ኖረ ማለት ደግሞ መነቃቃት አያስፈልገውም ማለት ደግሞ አይደለም። ምክንያቱም ቦታ አይደለም የሚያስተምረው ህይወት ልምድ እንጂ መኖሩ አይደለም መማሩ እንጂ ማየቱም አይደለም መገንዘቡ እንጂ። አዶናይ አሜሪካ ባይኖርም ህይወት ዋጋ አስከፍላ አስተምረዋለች። ያስጠናችውን፣ ያስነበበችውን፣ ያስተዋለውን፣ ያወቀውን፣ የኖረውን ሲያጋራ ተአማኝነት ይኖረዋል። እሱ እኮ የሚያነቃቃው ያየውን አይደለም የገባውን ነው፣ ኑሮውን አይደለም። በኑሮ ውጣ ውረድ የተማረውን ነው። ያልተራመደ መንገድ አይመራምና፣ ያልተሰቃየ የሌሎች ስቃይ አይገባውምና። ህይወት ያስተማረው ብቻ ነው ልቡን የሚነካው። ዕውቀት ያለው መንገድ ያሳያል፣ ህይወት ያየው መንገድ ይመራል። እኔ ዕውቀት ካስተማረው ይልቅ ህይወት ያስተማረው ይበልጥብኛል። ህይወት ቀጥቅጣ ያስተማረችውን ያወቀውን ኖሮ የሚናገር እሱ ነው የሚያነቃቃው። ምክንያቱም ህይወት ያስተማረው ሲያስተምር ውስጥን ይነካል። ዕውቀት ያስተማረው ደግሞ ሲያስተምር መንገድ ያሳያል። እንዲህ ስላችሁ ግን ዕውቀት ያለው አይጠቅምም ማለት አይደለም። ዕውቀት ይናገራል፣ ህይወት ያረጋግጣል። ሁለቱንም አብሮ ይዞ የሚጓዝ ሰው ደግሞ ህይወት ልምድ ከዕውቀት ጋር ሲደመር ትልቅ ኃይል አለው። ስለዚህ አንተና አንተ መሰሎች አትንጫጩ። አዶናይ የራሱ የተቀባው ጸጋ አለ፣ በሰዎች መወደድ፣ በሰዎች መደመጥ። ይሄ ትልቅ ጸጋ ነው። የህይወት ተሞክሮውን ልምዱን ብትሰሙት አይጎዳችሁም፣ ይጠቅማችኋል እንጂ። ምክንያቱም ብልህ ሰው የታናሹን ምክር ይሰማልና። ተቀበል በሞትኩት ያሲሮ ምን ሊለን ነው? ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና፣ ልጆችሽ አደጉ፣ ባል ትዳር ጤና። ያዝም አረዳት ሂሳብ ከኔ ቁረጥ፣ ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ታዩ ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል፣ አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ታዩ ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው። እዚህ ጋር ወርዳት። ወራጃለ ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም።
ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደህና ሰንብች ትችላለህ አብሮ መብላትን ማየው ሳስበው ግን እስካሁን እሷ አይረሳችሁ አይመስልም። ያው ግን ወልዷል ምን እናደርጋለን? ጋሽዬ እየወጣሁ ነው። ይምጡ። እቺን ያዟት። ኧረ ግድ የለም። ኧረ ችግር የለውም። ጌቶች ካዩ ይቆጣሉ። እኔ ግን ሰንዝረው እንዳይመልሱ ግድ የለም። እንዳይመልሱ በጣም ይቅርታ ተክደረደርኩ። እንከለከላለን። ለዛ ነው። እሺ ያለቃ እግዚአብሔር ይስጥልኝ። እንግዲህ ችግር ካነሰ ጨምራለሁ። በጣም በቂ ነው። በጣም በቂ ነው። 10 ብሩን ለባለቤት ገባና ቤት የሁለት ወር የሶስት ወር አስቤት ታዘጋበታለች። እቺኛዋን ደግሞ አንድ ጎበስ ብርቱ ወንድ ልጅ አለኝ ደርሷል። እንግዲህ ስኮላርሺፕ ምናምን እየሞካከረ ነበር። የሰው እጅ የሰው ፊት ከሚያርስ እድሜ ደረሱልኝ አይደለ? እኔ ስፖንሰር አድርጌ አሜሪካ ልኳለሁ። በዚህኛዋ ይበቃል። ከእናንተ ኪስ የሚወጣው ብር 20 ብር መሆኑ አይደለም በረከቱስ 20 መሆኑ አይደለም በረከቱ። እሺ አረ እናንተ ያላችሁ የ60 ሚሊዮን ብር መኪና ውስጥ ተቀምጣ 20 ብር ትቀኛለህ። የማትበላው ማለት ያንተ ሀብት ነው። ይብላኝ ለሚስትና ለልጆች ቤት ቁጭ ብሎ ለሚጠብቀው አንተስ እዚህ መጥተህ ትልከሰከሳል፣ ትበላለህ። የምትፈልገውን አማርጠህ ከተገኘ እሸት ትሸለቅቃለህ። ይብላኝነት ምንድነው? ስማ እዚህ ግቢ እንዳትገባ ተብለህ እንዳትገባ ማለት ወንድ እዚህ ቤት የሚገባ ወንድ እንዳለ ከሷ በቃ ምንድነው የሚከሰው? አንተ የራስህን ሴት ይዛት መጣም እንዴ? የሌላ ወንድ ሴት ምን ያደርጋል? ኧረ ጋሼ ምን ማድረግ ነው እንዴ? ብቻህን ገብተህ ትወጣለህ እንዳለ ቴካው ያረካችሁ አዋቂ አይቀር ወጣት አይቀር። ስማ ይሄ ቤት በወንዶቹ ምክንያት ይዘጋ ነው። ገርል ፍሬንዶቻችን ሚስቶቻችን እንዳለ ተሸጉሮ አለቁ እያሉ ነው። ወልዘይ ምን 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 ምን